ፊልሙ የሚጀምረው በአንድ ሌሊት አንድ ድንጋይ የመሰለ ነገር ከሰማይ ወደ መሬት በከፍተኛ ፍጥነት እየወደቀ እያሳየን ነው። በዛ መንገድ እያለፈ የነበረ ሰውዬ ከሰማይ የወደቀውን ነገር ስላየ ከመኪናው ይወርዳል። ውሻውም ወደ ወደቀው ነገር እየሮጠ በመሄድ ሲያየው በፍርሃትና በጩኸት በፍጥነት ይመለሳል። ሰውየውም በመፍራት ሽጉጡን ወደ ወደቀው ነገር ያነጣጥራል። በንጋታው ሪን የምትባል ሴት የምታሳድገውን ሽላሊት ስለሞተች እሷን በማዘን ታቃጥላታለች። ወደ ውስጥም በመግባት ለእናቷ ሊንዳ ወደ ሱቁ ሰጂኝ ለባቢ ምግብ ልግዛ ስትል ሊንዳም በኋላ ትላታለች። የሊንዳ ፍቅረኛ የሆነው ቼዝ ይመጣል። ሬንም ችላ ስትለው ለምንድነው ደህና አደርክ እንኳን የማትይኝ በማለት ይቆጣታል። ሬንም ከቤት ስትወጣ የቼዝን መኪና በብረት ትፍቀዋለች። ትምህርት ቤትም ውስጥ ብቸኛና ሌሎች ተማሪዎች የሚቀለዱባት አይነት ተማሪ ስትሆን ለምሳ ሲወጡም ጊል ጋር በመሄድ ትቀመጣለች። ጊል እንደሷ የሚቀለድበት ተማሪ ሲሆን ሊያወራት ሲሞክርም ዝም ትለዋለች። ትምህርት ካለቀ በኋላም ሊንዳ በጣም አርፍዳ ሬንን ለመውሰድ ወደ ትምህርት ቤት ትሄዳለች። ሊንዳም ቀንሽ እንዴት ነበር ስትላት ሬን በመናደድ በጣም እንዳረፈደችና ስራም እንዳልሄደች ስታቅ ለምን ዶክተር ጋር ሄደች ጤናሽን አትከታተይም ትላታለች። ሊንዳም ዛሬ ደህና ጠዋት ስላልነበር እንደሆነ ትነግራታለች። ሬንም ቼዝና ሊንዳ እንደተጣሉ ይገባታል። ሬንም ቼዝ ምንም እየረዳቸው እንዳልሆነ ይባስ ብሎ ቀን ሙሉ ሲጠጣ እንደሚውል ትነግራታለች። ሊንዳም እንደሚያቆም ቃል እንደገባላትና በዚህ ሰዓት ሊያግዙት እንደሚገባ ታስረዳታለች። ወደ ቤትም ከገቡ በኋላ ሬን ባቧን ካበላሽ በኋላ ሙዚቃ ተጫወተለታለች። ማታ ላይ ራት እየበሉ እያለ ቼዝ ለምንድነው መኪናዬን ፋክሽ ብሎ መጮህ ይጀምራል። ሊንዳ ነገሩን ወደ ሌላ ወሬ ታስቀይረዋለች። ቼዝም ለምንድነው ማይክሮዌቭ የሚሸተው በማለት ሲጠይቃት ሬን የሞት አይጥ ለባቢ አሙቄለት ነው ስትለው ቼዝ በመናደድ ቺፕሱን ፊቷ ላይ ይወረውርላታል። ሬንም በመናደድ ከቤት ሮጣ ትወጣለች። ቤት ውስጥ ደግሞ እናቷ ሊንዳና ቼዝ ሲጨቃጨቁ ትሰማለች። ሬንም ወደ ሞተሯ በመውጣት እያለቀሰች ወደ በረሃው ትሄዳለች። ከዛም ፊልሙ ሲጀምር ያየነው መኪና ታገኘዋለች። ከሱም አጠገብ ለየት ያለ ኤሊየን ታገኛለች። እሷም እየሮጠች ለመደበቅ ትሞክራለች። ኤሊየንም እሷን ለማሳደድ ይሞክራል። ነገር ግን በብረት ከመኪናው ጋር ታስሮ ስለነበር እሱን ለመበጠስ ይታገላል። ኤሊየንም ይደክመውና እዛው ይቀመጣል። ሬንም እሱን እንዳየች ወደ ሞተሯ በመሮጥ ትሰቀላለች። ልትሄድ ብላ ኤሊየኑ መሬት ላይ በህመም ስታየው ታንገራግርና ልትፈተው ትወስናለች። እሷም ከሞተሯ ላይ ወዳ ከፈታችሁ በኋላ የሮጠች ወደ ሞተሯ ተመልሳ ወደ ቤት ትሄዳለች። ቤት ስትደርስም ሊንዳ ቼዝን ስታቅፎ ታያለች። ማታውንም ውጪ ካሳለፈች በኋላ ጠዋት ላይ ወደ ትምህርት ቤት ልትሄድ ስትል ብዙ ሄሊኮፕተሮች አካባቢውን እየዞሩ ታያለች። ክላስ ውስጥም ሆና ስለ ኤሊየኑ ስታስብ ከቆየች በኋላ ወደ ጊል በመሄድ የእናቱን ካሜራ እንዲያወሳትና እሷ ደግሞ እንግሊዘኛ ሰራ ካለው ትለዋለች። እሺ ሰዎች 1000 ልንገባ ትንሽ ስለሆነ ይቀድን ሰብስክራይብ አድርጉልኝ። ወደ ቤትም ስትገባ ቼዝና ሊንዳ እየጠበቋት ነበር። ከዛም ቼዝ ተቀመጪ ካላት በኋላ ለ24 ሰዓት ከመጠጥ ሰብር ያደረገበትን ትራከር ይሰጣታል። ሪንግን ትናንት ማታ ስትጠጣ አይቻለሁ፣ ስለዚህ 24 ሰዓት አልሞላህም ስትለው ቼዝ ለማቆም እየሞከረ እንደሆነና ለእናቷ ስትል እንዲስማሙ ይጠይቃታል። ቼዝም ከወጣ በኋላ ሪን ትራከሩን አስቀምጣ ወደ ክፍሏ ከሄደች በኋላ አንዳንድ እቃዎችን አውጥታ ክፍሏ ላይ የቤት ስራ እየሰራው ነው አትበጥብጡኝ የሚል መልእክት ለጥፋ ወደ ቼዝ መኝታ ቤት ከሄደች በኋላ የመኪናውን ቁልፍ ከወሰደች በኋላ ከመኪናው የቼዝን ሽጉጥ ትወስዳለች። እሷም ወደ ሞተሩ ተሰቅላ ወደ ትናንትናው ቦታ ትመለሳለች። ነገር ግን ኤሊየኑ አልነበረም። ነገሮችን በሚያጎለው መሳሪያ ኤሊየኑን ፈልጋ ካገኘችው በኋላ ወደ እሷ እንዲመጣ ሽጉጡን ወደ ላይ ትተኩሰዋለች። ነገር ግን ኤሊየኑ ንቅንቅም አላለም። ሬንም ካሜራውን ካስተካከለች በኋላ ቀስ ብላ ወደ እሱ ተጠግታ ሌላ ያሰረውን ብረት ትቆርጥለታለች። ኤሊየኑ ምንም ባለመንቀሳቀሱ ሞቷል ብላ ትተው ልትሄድ ስትል ከኋላዋ በመምጣት ገፍትሮ ይጥላታል። ካሸተታትም በኋላ ወደ ኋላው ፈቀቅ ሲል ሬን በደንብ ታየዋለች። እሷም ካሜራውን ዘርግታ ልታናገረው ትሞክራለች። አፕልም ስትሰጠው ኤሊየኑ በአፉ አሽትቶ ይወረውረዋል። ከዛም ሄሊኮፕተሮቹ በዛ ቦታ ሲያልፉ ሬን ለኤሊየኑን ሊያጠቁት እንደመጡ ልታስረዳው ትሞክራለች። ማታ ላይ አልጋዋ ላይ እያለች ስታስታውል የቼዝን ሽጉጥ እዛው ጥላው ነበር የመጣችው። እሷም ሽጉጡን ልታመጣው ስትወጣ ቼዝ ሶፋ ላይ እየጠጣ ታገኘዋለች። እሱም ለሊንዳ እንዳትነግሪያት እያላት ለምን የመኪናውን ቁልፍ እንደወሰደች ይጠይቃታል። እሷም እንደማታቅ ነግራው ከቤት ስትወጣ ኤሊየኑ ቤታቸው ድረስ መጥቶ ነበር። ሬንም ከኤሊየኑ ከዚህ እንዲሄድ ብትነግረውም አልሰማ ይላታል። እሷም ሞተሯን አስነስታ ወደ በረሃው መሄድ ስትጀምር እሷን መከተል ይጀምራል። ኤሊየኑም ከፊት ለፊት በመምጣት አፉን ይከፍታል። ከአፉም ወርቃማ ብርሃን ያወጣና ከሬን ፊት ጋር ይገናኛል። ከትንሽ ሰከንድ ከተንሳፈፈች በኋላ ሬን ስትነቃ እየነጋ ነበር። ኤሊየኑም ስታየው ተኝቷል። ሬንም ትታው መሄድ እንደሌለባት በማሰብ ይዛው ወደ ቤት ትወስደዋለች። እዛም ቤዝመንት ታስገባዋለች። ሄሊኮፕተሮቹም ኤሊየኑን የወደቀበትን ቦታ ያገኙታል። ከዛ አሉ የተባሉ መርማሪዎችን ቦታውን በመርመር ይጀምራሉ። ሬንም ለእናቷ ከደወለች በኋላ ስራ እንደሄደች ካረጋገጠች በኋላ ቼዝ ከቤት ሲወጣ ኤሊየኑን ወደ ሳሎን ታስገባዋለች። ምንም አይነት ምግብ ብትሰጠው ኤሊየኑ አልበላም ይላታል።
ከዛ ቤቷን ስታስጎበኘው እንሽላሊቷን ታሳየዋለች። ኤሊየኑን ካልበላኋት ይላል። ሬንም ካስቆመችው በኋላ የኤሊየኑን ስም ክሮክ ትለዋለች። ከዛም ጊታሯን አውጥታ ስትጫወትለት ክሮክ ጀርባው መንቀጥቀጥ ይጀምራል። ሬንም እንደፈራ ገብቷት እጠብቅሃለሁ ትለዋለች። ሊንዳ ቀደም ብላ ወደ ቤት ትመለሳለች። ቼዝም ለ48 ሰዓት ሰብር ያደረገበትን ትራከር ይልክላታል። እሷም እንደሱ ለመቀየር እየሞከረች እንዳልሆነ ስታስብ ታለቅሳለች። ሬንና ክሮክ ቲቪ እያዩ እያለ ሊንዳ በሩን ስትከፍተው ሬን በፍጥነት ክሮክን በጀርባ በር ታስወጣዋለች። ከዛ የምትመሰቃቀለውን ቤት አይታ መድኃኒቷን ትወስዳለች። ጊልን በመምጣት በሩን ያንኳኳል። እሷም ካሜራውን ሊቀበል እንደሆነ ለሊንዳ ሲነግራት ወደ ቤት ታስገባዋለች። ጊልም ወደ ሬን ክፍል ከገባ በኋላ እሷና አባቷ የተነሱትን ፎቶ ማየት ይጀምራል። ከዛ የሬንን ትራስ ካነሳ በኋላ ሊያሸተው ብሎ ወደ ቦታው ይመልሰዋል። ሬንም ለክሮክ ውሃ ከሰጠችው በኋላ ወደ እናቷ በመሄድ ዛሬ እንዳመማትና ትምህርት ቤት እንዳልሄደች ትነግራታለች። ወደ ክፍሏም ስትሄድ ጊል የክሮክን ቪዲዮ እያየ ነበር። እሷም ሌሊት የሆነ እንስሳ እንዳየችና ሮጦ እንዳመለጠ ነግራው ካሜራውን ልትወስድበት ስትል ጊል ቴፑን አውጥቶ ነበር። እሱን ስትቀማው ስትሞክር ሊንዳ በመምጣት ሌላ ነገር እያደረጉ መስሏት በሩን እንዳይዘጉት ትነግራቸዋለች። ሊንዳም ከሄደች በኋላ ጊል እውነቱን እንድትነግረው አለበለዚያ ቴፑን ለፖሊሶች ነው የምሰጠው ይላታል። ሬንም ቤዝመንት ወስዶ ክሮክን ታሳየዋለች። ክሮክን ወደ ጊል ሄዶ ሲያሸተው ጊል በድንጋጤ ራሱን ስቶ በመውደቅ ራሱ ላይ ይሸናል። ከቆይታዎች በኋላ ጊል ሲነቃ ሬን እንዳይጮህ አፉን ትይዘዋለች። ከዛም ለክሮክ ሙዚቃ ስትጫወትለት ጀርባው ላይ ያለው ነገር ይንቀጠቀጣል። ለጊልም ጸባይኛ እንደሆነ ትነግረዋለች። ጊልም ለማንም እንደማይናገርና ቴፑን ይመልስላታል። ነገር ግን አንድ ብራውኒ የሚባል ኤጀንት እያያቸው ነበር። ሬንም ክፍሏ እያለች ከቤዝመንት ድምጽ ትሰማለች። እሷም ወደ ታች በመሄድ ሙዚቃ የተጫወተችለት ሙዚቃው የሞተው አባቷ እንደሆነ ትነግረዋለች። እንዲበላም የተለያየ ነገር ብታመጣለትም ክሮክ ግን አልበላም ይላታል። በነጋታው ጊልና ሬን እያወሩ አንድ ሀሳብ እንዳለውና ክሮክ የማይበላው እንደ ቤት እንስሳት ምግብ እንዲሰጠው ሳይሆን አድኖ መብላት እንደሚፈልግ ይነግራታል። ከዛም ሁለቱ በመሆን ወደ በረሃው በመሄድ በዛ ያሉ አሳማዎችን ለክሮክ ይሰጡታል። ክሮክም እያንዳንዱን አድኖ ከበላ በኋላ የተወሰነ ለሬን ያመጣላታል። ሁለቱም በደስታ ሊተቃቀፉ ሲሉ ክሮክ በንዴት ሲያጓራ ያቆማሉ። ክሮክንም ወደ ቤዝሜንት ካስገባችሁ በኋላ ሬን ወደ ክፍሏ ልትሄድ ስትል ቼዝ በመምጣት ከኋላ ይዟት ይወረውራታል። እሱም ሽጉጤ ለምንድነው ከመኪናው ውስጥ የወሰድሽው ይላታል። እሷም ለመዋሸት ሞክራ በስተመጨረሻ ሽጉጡ እንደጠፋባት ትነግረዋለች። ቼዝም እሱን እንደማታከብረው ምክንያቱም ስለማትፈራው እንደሆነ ልጅ እያለ አባቱ እንደሚጮክነውና አሁን ሲገባው ለካ እንዲያከብረው እንደሆነ ይነግራታል። በጣም ፈርታ የነበረችው ሬንም ለመሮጥ ስትሞክር ቼዝ ከኋላዋ ይዛታል። እሷም ስትነክሰው ቼዝ ገፍትሮ ከግድግዳው ጋር ያጋጫታል። ሬንም ወድቃ ስታቃስት የሰማችው ሊንዳ ሮጣ በመምጣት ከኋላዋ ትስበዋለች። የኔንን ጩኸት የሰማው ክሮክ ግድግዳውን መደብደብ ይጀምራል። ቤቱን መንቀጥቀጥ ይጀምራል። ለትንሽ ሰከንድ ከተንቀጠቀጠ በኋላ ይቆማል። እነሱም የመሬት መንቀጥቀጥ ነበር የመሰላቸው። ሊንዳም ቼዝን ከቤቱ ውጣልኝ ትለዋለች። እሱም አልወጣም ሲል በቢራ ጠርሙስ እያስፈራራች ታስወጣዋለች። ሊንዳም ሬን ደህና እንደሆነች ስትጠይቃት እስከዛሬ ዝም ብለሽ እዚህ ደረጃ እንድደረግሽ ትላታለች። ከዛም ወደ ክሮክ በመሄድ ካሁን በኋላ እንዳታደርግ ትለዋለች። እሷም እስከሚነጋ እዛው ትተኛለች። ጠዋትም ወደ ትምህርት ቤት ልትሄድ ስትል ኤጀንት ጆናታን በመምጣት የፖሊስ ባጅ ካሳያት በኋላ ወደ መኪናው እንድትገባ ይነግራታል። ጆናታንም ሽጉጡን እንዳገኘና በቼዝ ስም ቢመዘገብ መጨረሻ ላይ የነበረው የጣት አሻራ የሷ እንደሆነ ይነግራታል። እሷም መተኮስ ለመለማመድ ወደ በረሃው ሄዳ እዛው እንደጠፋባት ትነግረዋለች። እሱን ስልክ ቁጥሩን ከሰጣት በኋላ ማትደውልለት ከሆነ የእስር ማዘዣ ይዤ እመጣለሁ ይላታል። ሊንዳም የኪችን ውሃ ሰላም ስላላት ለቧንቧ ጠጋኝ ትደውላለች። ጠጓኙም ጓደኛዋ ስለሆነ እሱ እንዲያስተካክለው እሷ ወደ ስራ ልሂድ ትለዋለች። ወደ ቤዝመንት ሲገባ ክሮክን ሲያየው ደንግጦ በመፍቻ ይመታዋል። ክሮክን በመናደድ እጁን ይበለዋል። ጠጋኙ በድንጋጤ ከዛ ከወጣ በኋላ በፍጥነት ወደ መኪናው ገብቶ ሲነዳ ከሌላ መኪና ጋር ተጋጭቶ ይሞታል። ሬንም ከትምህርት በኋላ ወደ ቤት ስትሄድ ሊንዳ ጋር ይገናኛሉ። ስለተፈጠረው ነገር እናውራ ስትላት ሬን ተናዳ ስለ ሁሉም ነገር አንቺ ነሽ ጥፋተኛ እያለች ትጮህበታለች። ከዛም ሊንዳ ከመኪናው ስትወጣ ውሃ አስተካካይ ሊሰራው ወደ ቤዝመንት ሄዶ ነበር ስትላት ሬን በፍጥነት ወደ ቤዝመንቱ ስትሄድ መሬቱን ስታየው ሙሉ ደም ነበር። ክሮክም ተጎድቶ እየደማ ሲሆን እሷም ሰዎችን እንዳይጎዳ ከነገረችው በኋላ ክሮክን ቤቷ ውስጥ ማቆየት እንደሌለባት ትረዳለች። ብራውንም ጊልን ለማግኘት ወደ ቤቱ ይሄዳል። ሲመሽም ሬን ሞተሯን አስነስታ ከክሮክ ጋር ወደ በረሃው ይሄዳሉ። እዛም ጊልን ካገኘችው በኋላ ሬን የቼዝን መኪና ይዘን ክሮክን ወደ ሌላ ቦታ መውሰድ አለብን ትለዋለች። ጊልም ኤጀንት ብራውን ወደሱ መጥቶ እንደነበርና የሚፈልገውን ኢንፎርሜሽን የማይነግረው ከሆነ የቤተሰቦቹን ቪዛ እንዳለቀና ዲፖርት እንደሚያደርጋቸው አስፈራርቶኛል ይላታል።
ጊልም እኔ እስካሁን ምንም አልተናገርኩም ይላታል። እሷም ክሮክን በረሃው ላይ ደብቃ ወደ ቤት ተመልሳ ክሮክን ሌላ ቦታ ለመውሰድ የሚያስፈልጋትን ነገር ፓክ ማድረግ ትጀምራለች። ከዛም ለእናቷ ደብዳቤ ካስቀመጠች በኋላ እባቧን ትለቃታለች። ከዛም ወደ ቼዝ መኪና ገብታ ልትሄድ ስትል የሰከረው ቼዝ ከኋላ መጥቶ ያስወጣታል። እሷንም ይዞ ወደ ቤት ካስገባት በኋላ ለሊንዳ ለምን እንደማይቀርቡት ይጠይቃታል። ቼዝም በመናደድ እቃዎቹን ወደ እነሱ መወርወር ይጀምራል። ወታደሮቹም ክሮክ ወደ ተደበቀበት ቦታ ሲያዩ ክሮክ ግን አልነበረም። ወደ ሬን ቤት እየተመለሰ ነበር። ቼዝም ሊንዳን ሲደበድባት ሊንዳ ሬን እንድትሮጥ ነግራታለች። ሬን ከቤቱ ወጥታ ስትሮጥ ቼዝ ተከትሎ ከመኪናው ጋር ያጋጫታል። ወደ መሬት ከወደቀችም በኋላ ቼዝ ሽጉጡ እንደ ክሮክ ከየት መጣ ሳይባል ከመኪናው ጋር አጣብቆ ይገለዋል። ሬንም እንዲያቆም ስትነግረው ክሮክ ተቆጥቶ ከቦታው ይሄዳል። ጊልም ይመጣል። የቼዝን ሰውነት ሲያይ ማስታወክ ይጀምራል። ጊልም ለኤጀንቱ ሁሉም ነገር እንደነገረው ይነግራታል። ጆናታንን በመምጣት በሞተሩ ልትሄድ የነበረችውን ሬን ሞተሩ ላይ ተኩሶ ያስቆማታል። ከዛም ሙሉ ሲያይ በመምጣት ቤታቸውን ይቀቡታል። ሬንም ከአንድ ወንበር ጋር ካሰራት በኋላ ጭንቅላቷን ከኮምፒውተር ጋር ያገናኙታል። ጆናታንም ከኤሌኑ ጋር ጭንቅላት በከፍተኛ ሁኔታ እንደተገናኘና ከዚህ በፊት እንደዚህ አይነት ነገር አይቶ እንደማያውቅ ይነግራታል። ጆናታንም ኤሌኑ እንዲመጣ የሬንን ጣት ይሰብረዋል። ሬንም ስትጮህ ክሮክ በፍጥነት ወደ ቤት ሲሄድ በኤሌክትሪክ ማደንዘዣ ያደነዝዙታል። ሬንም እንዲለቁት ስትጮህ በእንቅልፍ ማደንዘዣ ያስተኛውታል። ክሮክንም ወደ በከፍተኛ ሁኔታ በመንግስት ወደሚጠበቅ ላብ ይወስዱታል። ሬንም አንድ ባዶ ክፍል ካሰሩት በኋላ ጆናታን በመምጣት ከእንቅልፏ ያሰንሳታል። እሷም ፊቷ ላይ ትተፋበታለች። እሱም ክሮክ ጓደኛዋ እንደሆነ ስትነግረው ጆናታንም እሷ የመጀመሪያው ሰው አይደለሽም ኤሌን ለማግኘት ነገር ግን አግኝቶ ከኤሌኑ ጋር የተግባባችው እሷ እንደሆነችና እነዚህ ኤሌኖች ከሰው ኢንተለጀንት እንደሚበልጡ ሰውን ለመሰለል ነው የመጡት ይላታል። ጆናታንም የእሷ ጭንቅላት ከኤሌኑ ጋር ስለተገናኘ ሳይንቲስቶች እሷን በደንብ እንዲያጠኗትና እንዴት እንደዚህ አይነት ኤሌኖችን መግደል እንደሚችሉ እንደሚመራመሩባት ካልተስማማች እናቷ ሊንዳ ወደ አእምሮ ማገገሚያ እንደሚከቷትና በግድም ቢሆን ከጭንቅላትሽ መረጃዎችን እንወስዳለን ይላታል። ጆናታንም ሊንዳ እንድታገኝ ይፈቅድላታል። ሊንዳም ደብዳቤውን እንዳነበበችውና ለሁሉም ነገር ይቅርታ ትላታለች። ሊንዳም ከወጣች በኋላ ሬን የክሮክ ሀሳብ ውስጥ ለመግባት ድጋሚ ጣቷን ትሞክራለች። ጆናታንም በፍጥነት በመግባት አፏን ሲይዛት ሬን ነክሳው ትጮኻለች። ክሮክም በዚህ በኃይለኛ ከታሰረበት በመፍታት ጠባቂዎቹ መግደል ይጀምራል። ከዛ የአደጋ መብራቱና ጩኸቱ ሙሉ ፎቁ ላይ መስማት ይጀምራል። ክሮክም ከፊት ለፊቱ የሚገቡትን አንድ በአንድ እየገደለ መጓዝ ይጀምራል። ሊንዳም ለልጇ በመጨነቅ ልትመለስ ስትል በሩ ቁልፍ ነው። በመስኮት በኩል ወጥታ የሞቱትን ጠባቂዎች ስታይ በጣም ትደነግጣለች። እነ ጆናታንም ሽጉጣቸውን ወደ በሩ ደቅነው ክሮክን መጠበቅ ይጀምራሉ። ክሮክም በሩን ገንጥሎ ገብቶ ጆናታንና ጠባቂውን ያንሳፍፋቸዋል። የገላቸው ሲልም ሬን እንዲያቆሙ ትነግራቸዋለች። ካረጋጋችሁ በኋላም ከጆናታን ጋር ቁልፍ ወስዳ ራሷን ከፈታች በኋላ አብረው ይወጣሉ። ከዛም ወደ መኪናው ሊገቡ ሲሉ ጆናታን ግድንግድ ሽጉጥ ይዞ ይመጣል። ጊልም እዛ ስለነበር እንዲደበቁ ይነግራቸዋል። ጆናታንም በተደጋጋሚ ወደ ክሮክ መኪና መተኮስ ይጀምራል። ክሮክንም ሬን ለማዳን ሲል ከመኪናው ጆናታንን ለማጥቃት ይወጣል። ጆናታንም ወደ ክሮክ በብዛት ይተኩስበታል። ክሮክም ያለ የሌለውን ኃይል ተጠቅሞ ጆናታንን ይገለዋል። ሬንም ከመኪናው ወጥታ ወደ እነሱ ስትሄድ ሁለቱም ሞቶ ነበር። ስታለቅስም እናቷ መታ አቅፋ ታጽናናታለች። ከጊዜያት በኋላ ሊንዳ ሬንና ጊል በመሆን ማታ ላይ ራት ሲበሉ እያሳየን በመጨረሻም በላብ ውስጥ ሳይንቲስቶች የክሮክን ሰውነት ያጠኑት ክሮክ በመሃል ሲነሳ እያሳየን ፊልሙ ያልቃል።